ያለ ማጋነን ይሄንን አኒሜሽን ለመስራት ከ3 ደቂቃ በላይ አልፈጀብኝም። ምንም አይነት ወጪ አላወጣሁም። የሰራሁትም በስልኬ ነው። ይሄንን እንዴት መስራት እንደምትችሉ ላሳያችሁ። ኳስ እየተጫወትኩ ነው፣ ማንም ሰው እንዳይረብሸኝ። ፕሌይ ስቶር ኦር ደግሞ አፕ ስቶር ላይ ትገቡና አዶቤ ኤክስፕረስ ብላችሁ ዳውንሎድ ታደርጋላችሁ። ከዛ በኋላ አካውንት ሳይን ኢን እንድታደርጉ ይጠይቃችኋል። ፍሪ ነው። ከዛ በኋላ እዚህ ጋር ትመጡና የፕላስ ምልክቷን ትጫናላችሁ። ከዛ በኋላ ካጠገቡ ኩዊክ አክሽንስ የምትለዋን ትነኳታላችሁ ማለት ነው። እንደምታዩት የተለያዩ ካራክተሮች ይመጣላችኋል። ስለዚህ አኒሜትድ ካራክተርስ የሚለውን ከተጫናችሁ በኋላ የፈለጋችሁትን ካራክተርስ እንደምታዩዋቸው መምረጥ ትችላላችሁ ማለት ነው። እኔ ከላይ የመረጥኩት ከዚህ በፊት የሰራሁበት ነው። አሁን የሰራሁትን ደግሞ የቅድሙ ቪዲዮ በዚህ ልጅ ካራክተር ነው። ሪሳይዝ ነው ያደረግኳት። ከዛ በኋላ ባክግራውንድ ላይ ሄዳችሁ ከለር መምረጥ ትችላላችሁ፣ ከስተም ማድረግ ትችላላችሁ። እኔ ግን አሁን ይሄኛው ጌም የሚጮት ልጅ ስለሆነ የቤት ውስጥ ቫይብ እንዲኖረው የቤቷን ስዕል የነካዋት ማለት ነው። ከዛ እሱን ከነካችሁት በኋላ ምንድነው ሳይዝ የሚለው ለዩቲዩብ ነው የምትፈልጉት ለየትኛው ለቲክቶክ ነው የሚለውን መምረጥ ትችላላችሁ። አሁን እኔ የፈለኩት ለቲክቶክ ስለሆነ 9:16 የሚለውን ሬሾ እነካዋለሁ ማለት ነው። እዛ ቀጣዩ ድምጽ ማስገባት ነው። ሪከርድ የምትለዋን ትጫናውታላችሁ። ድምጻችሁ ሪከርድ ማድረግ ትችላላችሁ እንደኔ። ካልሆነ ደግሞ ከፈለጋችሁት ፊልም ላይ ምናምን አምጥታችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ከዛ በኋላ እንደዚህ ጀነሬት ያደርግላችኋል። እሱ ዳውንሎድ አድርጎ ሲጨርስ ኤክስፖርት አድርጎ ሲጨርስ ዳውንሎድ የምትለዋን በተን ትጫናታላችሁ። ከዛ በኋላ ወደ ጋለሪያችሁ ላይ ይሄዳል ማለት ነው። እንደዚህ ያደረጋችሁ የፈለጋችሁትን አኒሜሽን ካራክተሮች መስራት ትችላላችሁ።